ሰላም እንዴት ናችሁ? እንኳን ወደ ኢትዮ ሞባይል ማሰልጠኛ በሰላም መጣችሁ። ለዛሬ ደግሞ የማሳያችሁ አንዲት ክራክ ሶፍትዌር ነው ማለት ነው። ክራክ ቱል እንግዲህ ምንም ወጪ አይጠይቀንም፣ ምንም ላይሰንስ አይጠይቀንም፣ ምንም እንደዚሁ የምንገዛበት በቃ ምንም ብር ምናምን አይጠይቀንም። ነገር ግን በነፃ የምንጠቀምበት ሶፍትዌር ነው። እሱም ምን ይባላል? ማርቭል ይባላል። ማርቭል ቱል እንግዲህ እንደሚታወቀው ብዙ ስልኮችን ሰፖርት ማድረግ የሚችል ቱል ነው። እናም ይህን ቱል እንዴት አድርገን ኮምፒውተራችን ላይ እንደምንጭን የማሳያችሁ ይሆናል። ነገር ግን እኔ ለአሁን የተጫነ ስላለኝ ቀጥታ ወደ ቪዲዮ ማርቭል ቱልን ዳብል ክሊክ አድርጌ እከፍታለሁ። እንዴት ተነጋገርነው ከመክፈታችን በፊት እዚህ ጋር ኮምፒውተራችን ላይ ገብተን ዊንዶው ሴኩሪቲውን ክሊክ እናደርግና ቀጥታ እዚህ ጋር ሪል ታይም ፕሮቴክሽኑ የኔ ኦፍ ነው። ነገር ግን አሁን ማንኛውም ሶፍትዌር ከፍቼ መጠቀም እችላለሁ ማለት ነው። እናንተ ጋር ግን ይሄ ኦን ከሆነ አንቲቫይረስ ዲዜብል ማድረግ ስለሚጠበቅባችሁ ቀጥታ ኮምፒውተራችሁን አንቲቫይረስ ዲዜብል ማድረግ አለባችሁ፣ ዊንዶው ሴኩሪቲውን ኦፍ ማድረግ አለባችሁ ማለት ነው። እናም እዚህ ጋር ስገባ ማርቨል ቱል ይሄን ይመስላል። እንግዲህ ይህን ዳብል ክሊክ አድርጌ ከፍተዋለሁ። የስ በል እያለኝ ነው። የስ ስለዋለሁ ማለት ነው። የስ ካልኩት በኋላ እንደምታዩት ዌት ነው እንጠብቃለን፣ እስከሚከፍት ድረስ እንጠብቃለን ማለት ነው። አሁን ቀጥታ እየከፈተ ነው። እናም አሁን ከፍቶልናል። 4.0 ቨርዥን ነው። እስከ 5 ድረስ አለ። ነገር ግን እኛ 4.0 ድረስ ነው። ይህን ሶፍትዌር እንዴት አድርገን ኮምፒውተራችን ላይ እንደምንጭን በቀጣይ በሌላ ቪዲዮ የማሳያችሁ ይሆናል። ነገር ግን አሁን እንዴት አድርገን በማርቭል ምን ምን ስልኮችን መስራት እንችላለን፣ እንዴት መስራት እንችላለን የሚለውን የምናይ ይሆናል ማለት ነው። እዚህ ጋር እንግዲህ ኤዲቢ አለ። በኤዲቢ እዚህ ጋር ሪድ ኢንፎ አለ፣ ቼክሩት አለ፣ ስቶሬጅ ኢንፎ አለ፣ እንደዚሁም ሪስት ኤፍአርፒ አለ። ሪስት ኤፍአርፒ ኦልድ እና ኒው አለው። ባይፓስ ሎክ ማስወገጃ ያደርግልናል ማለት ነው። እንደዚሁም ዋትስአፕ ሪስቶር ምናምን አለው። በቃ እያንዳንዱ እንደሚታዩት ፊቸር ፋስት ቡት ላይ ስንሄድ ፋስት ቡት ሞድ ላይ እንደዚህ ሰፖርት የሚያደርጋቸውን ስናይ ቀጥታ እዚህ ጋር ሪድ ኢንፎ አለ፣ ፋክተሪ ሲት አለ፣ እንደዚሁ በኤዲኤል ሪቡት አለ፣ ሪሙቭ ኤፍአርፒ 1 2 3 እያለ እስከዚህ ይቀጥላል ማለት ነው። ፉል ኢሬዝም አለ እንደዚሁ ሙሉ በቃ ፎርማት ማድረግ ብንፈልግ እንደ በፋስት ቡት ሞድ ሙሉ ፎርማት ማድረግ እንችላለን ማለት ነው። እዚህ ሌኖቮ ኢሬዝ ይላል። ሌኖቮ እንደዚህ ስልኮችን ዣሚ ኤፍአርፒ ያለ እዚህ ማይክሮማክስ እንደዚሁ ሞቶሮላ ምናምን እነዚህን ያካትታል ማለት ነው። አሁን ቀጥታ ደግሞ ኤምፒቲፒ ላይ እንሄዳለን። ኤምቲፒ ላይ ስንሄድ እያንዳንዱ ማርቨል ኤምቲፒ የሆኑ ስልኮችን በኤምቲፒ ላይ ስንሄድ ይቅርታ እዚህ ጋር እነ ሳምሰንግ አሉ፣ ህዋዌ አለ፣ ሻሚ አለ፣ ኢንፊኒክስ ወይም ቴክኖ አለ፣ እነ ሞቶሮላ፣ ቲሲኤል፣ ጉግል ፒክስል እና እንደዚሁም ኤልጂ፣ ቪቮ፣ ኦፖ እና ኖኪያዎች አሉ ማለት ነው። ቀጥታ እነዚህን ስታርት ባይፓስ ኤፍአርፒ ስንለው ቀጥታ ይዞን ወደ ብሮዘር ይሄዳል ማለት ነው። አሁን ቀጥታ ደግሞ ወዴት እንሄዳለን? ኤምቲኬ ላይ እንሄዳለን። እንግዲህ ሚዲያቴክ ስልክ እንደተባባል ነው ወይም እንደተነጋገር ነው በብዛት ሚዲያቴክ ስልኮች ይበዛሉ። ነገር ግን አሁን ላይ ማርቭል ላይ የምንጠቀማቸው ሚዲያቴክ ስልኮች ለምን ይጠቅመናል የሚለውን እዚሁ የምናይ ይሆናል። ዩዘር ዳታውን ሙሉ ፎርማት ማድረግ እንችላለን ማለት ነው። እንደዚሁ ህዋዌ አይዲን ሪሲት ማድረግ እንችላለን። ኤፍአርፒ ሪሲት ማድረግ እንችላለን። የሳምሰንግ ኤፍአርፒ ሪሲት ማድረግ እንችላለን።
እንደዚሁ ኤምቲኬ ቺፕሴት ያላቸውም ማለት ነው። የህዋዊ ኤፍአርፒንም እዚሁ እንደዚሁ ሪስት ማድረግ እንችላለን። የሸዋሚ እንደዚሁም ፉል ሪሲት ራሱን ማድረግ እንችላለን። ፎርማቱንም ኤፍአርፒውንም በአንድ ማለት ነው። ዲሌት ኦል ፓርቲሽን አለ። እንደዚሁ ሴፍ አሎክ ቡትሎደር አለ። ሪሎክ ቡትሎደር አለ። ይህንን ሁሉ ያካትትልናል ማለት ነው። አሁን ደግሞ የኤምቲኬን ይህን ያክል ካወራን ወደ ኳልኮም እንሄድ። ኳልኮም ታይፕ ያላቸው ስልኮች ላይ ስንሄድ እዚህ ጋር ብራንድ ይላል። ብራንድ የሚለው ላይ ከቀኝ በኩል ይችን ቀስቷን ስነካት ህዋዊ፣ ኦፖ፣ ቪቮ፣ ሌኖቮ፣ ኢንፊኒክስ እንደዚሁም ሳምሰንግ የሚል ነገር ይመጣልናል። እነዚህ ነገሮች ሲመጡልን ቀጥታኛ አሁን ለምሳሌ ነው የማሳያችሁ። ሳምሰንግ ላይ ስንሄድ ቀጥታ ከቀኝ በኩል ሄደን ሰሌክት እናደርግና ስክሮል እናደርጋለን። ስክሮል ስናደርግ እንደ ኤ01 አይነት ስልኮችን እንደ ኤም11፣ ኤ11፣ ኤ02 ስልኮችን አካባቢ ሰፖርት ያደርግልናል ማለት ነው። እሺ ወደ ህዋዊ እንሄድ። ህዋዊ ላይ ሲሄድ ህዋዊ ላይ እንደዚሁ እነዚህን ስልኮች ሰፖርት ያደርግልናል። እስከ Y635 ድረስ ያሉ ስልኮችን ሰፖርት ያደርግልናል ማለት ነው። እናም ቀጥታ አሁን ኳልኮም ላይ ይህን ያክል ካወራን ወደ አፕል እንሂድ። አፕል ላይ ስንሄድ እንደምታዩት አይዲ ዲቫይስ ይላል። አይዲ ዲቫይስ የሚለው ላይ በቀኝ በኩል እችን ቀስቷን ስነካት አይፓድ እና አይፎን የሚለውን ይመርጥልናል ማለት ነው። አይፓድ ከሆነ